ከዲፕሬሽን ያወጣኝን 5 ነገር ልንገራችሁ። አንደኛ ችግርና ስቃይ ሊደርስባችሁ እንደሚችል አምናችሁ ተቀበሉ። ብዙ ሰው ላይ ከባድ ጭንቀት እንዲፈጠር ከሚያደርገው ትልቁ ነገር ራሳችንን ችግርና ስቃይን ፊል ከማድረግ መጠበቅ እንችላለን ብለን ማሰባችን ነው። ከስቃይ ራሳችንን ለመከላከል ለመጠበቅ በምናደርገው ሙከራ ጭንቀት ውስጥ እንገባለን። ከመጠን በላይ ማሰብ እንጀምራለን። ከሰው አሹራንስ እንጠብቃለን። ቀን ያወራናቸውን ማታ በጭንቅላታችን እንመላለሳለን። ራሳችንን ገና ሊመጣ ይችላል ብለን ላሰብነው ስቃይ መዘጋጀት እንጀምራለን። ከዛ ስቃይን ለማስቀረት ገና ላልመጣ ሞስት ፕሮባብሊ ደግሞ መቼም ለማይመጣ ነገር ራሳችንን ጭንቀት ውስጥ እንከታለን። ስሜቱ የተረጋጋ ሰው ግን ምንም ያህል ጥንቁቅ ቢሆን ችግርና ስቃይ መከራ የህይወት አካል መሆኑን ይረዳል። ስቃይን በምንም አይነት መልኩ ከህይወቴ ማስቀረት አለብኝ ማስወገድ አለብኝ ብለን ማሰብ ስናቆም ጭንቀት እየቀነሰ ይመጣል። ሁለተኛ ሰዎች ኦር ነገሮች ላይ ተጽዕኖ በመፍጠር እና ለመቆጣጠር በመሞከር መካከል ያለውን ልዩነት ማወቅ። ብዙ መከራ የሚመጣው መቆጣጠር ማንችላቸውን ሰዎች ኦር ነገሮች ለመቆጣጠር በመሞከር ነው። የሆነን ነገር ለመቆጣጠር መሞከር ማለት ያ ነገር የምንፈልገውን አይነት ውጤት እንደሚያመጣልን ለራሳችን ዋስትና መስጠት ማለት ነው። ተጽዕኖ መፍጠር ማለት ግን የምንፈልገው አውትካም እንዲመጣ እድሉን ማስፋት ማለት ነው። ከእናንተ ውጭ ያለውን ነገሮች ኦር ሰዎች ማድረግ የምትችሉት ተጽዕኖ መፍጠር እንጂ መቆጣጠር እንዳልሆነ አምናችሁ መቀበል አለባችሁ። ሶስተኛ ምቾት የሚነሳችሁን ስሜት አትሽሹት፣ አዳምጡት። ብዙ ጎጂ ባህሪዎች የምናዳብረው ምቾት የሚሰጡንን ስሜቶች ሽሽት ነው። ብዙ ነገር የማናደርገው ማድረጉን ጠልተን ሳይሆን ያን ነገር በማድረጋችን ልናስተናግዳቸው የምንችላቸውን ምቾት የሚነሱ ስሜቶች ሽሽት ነው። ብዋረድስ፣ ሪጀክት ብደረግ ነው ብባልስ፣ ብናደድስ፣ ቢያስከፋኝስ ብለን በማሰብ ነው። ግን ደግሞ ስሜትን እንደ አደጋ መቁጠር የለብንም። ሼም መያዝ ኖርማል ነው። ኖ መባል ኖርማል ነው። መናደድ ኖርማል ነው። የስሜት እርጋታ ማለት ስሜቶችን ፊል አለማድረግ ኦር ስሜት አልባ መሆን አይደለም። እነዚህ የሚቆረቁሩ የማይመቹ ፊሊንጎችን ሳያስተጓጉለን ማንነታችንን ሳያሳጣን ማስተናገድ መቻል ነው። አራተኛ ዴማንድን ወደ ፕሬፈረንስ መቀየር። የሆነን ነገር ግዴታ ሊሆንልኝ ሊሳካልኝ ይገባል ከሚለው አስተሳሰብ ቢሆንልኝ አሪፍ ነው፣ ቢሳካልኝ አሪፍ ነው፣ ባገኘው አሪፍ ነው ወደሚለው አስተሳሰብ መቀየር። የሆነን ነገር ዴማንድ ስታደርጉ ህይወታችሁ እንዴት መሆን እንዳለበት ግትር ያለ ኤክስፔክቴሽን ተስፋ እንዲኖራችሁ ያደርጋል። እና ህይወት ዲማንድ ያደረጋችሁትን ነገር ስታሳጣችሁ ነገሮች እናንተ ባሰባችሁት መልክ ሳይሄድ ሲቀር ይሰብራችኋል። አምስተኛ እግዚአብሔርን ማመን። የሚወደኝ የሚጠብቀኝ ሁሉን የሚያውቅ ሁሉን ማድረግ የሚችል ፈጣሪ አለ ብሎ ማመን ብዙ ነገር አቅልሎልኛል።